ወይኔ ፍፄ የምር እንዴት እንዳሳቀኝ ማለት ነው። በቃ ፍፄ በቃ በእኔ ቁጥጥር ስር ነሽ፣ ስትወጭም ስትገቢም በእኔ ቁጥጥር ስር ነሽ፣ የትም መሄድ የለም ምን ማለት የለም እያለ የምር እንዴት እንዳሳቀኝ ማለት ነው። ሰላም ሰላም፣ ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ማለት ነው። እና በቃ ሳስባቸው ያው ፍቅር ገብቶላችኋል ጋይስ። ሳያስቡት ፍቅር ገባላቸው የአብሳላት እና ፍፄ ማለት ነው። እኔ ፍፄ በነገራችን ላይ የምር በጣም ነው የሚያስቀኝ ማለት ነው። ደግሞ ጠፍቷል ከነ ቡራ ጋር አብሮ ቪዲዮ ምናምን መሰራት ጠፍቷል ማለት ነው አሁን። ስለዚህ ያው ሀይሚዬና ቡራዬ ናቸው እንግዲህ እየሰሩ ያሉ ማለት ነው። ስለዚህ ፍፄ ደግሞ ጠፍቷል እንግዲህ። ትናንትናም በፍፄ ቤትም የተፖስተውም የአብሳላት ቪዲዮ ነው። ዛሬ ደግሞ የአብሳላት በራሷ ቤትም ደግሞ ከችላለች ማለት ነው። እንዴት እንዳሳቀች ማለት ነው። እሷም ራሱ ኧረ እባክህ አለች። ኧረ እባክህ በአንተ ቁጥጥር ስር ነው እንዴ ሙሉ ምናምን አለችው። አዎ በቃ ሁለታችሁ አንዱ ሳታስቢው እሱም ሳያስበው በቃ ፍቅር እንግዲህ ገብቶላችኋል። እዚያው ተዋጡት፣ እዚያው ጨርሱት ማለት ነው። ደግሞ እኮ ማመሳሰልሽ ነገር ነው ነገር ማለት ነው። ስለዚህ በቃ ያዡ ብለሻል እንግዲህ ተጣበቂበት። ያብሳላት እንግዲህ ፍፄን ወንድማችን ላንቺ አስረክበናል። ስለዚህ ጥብቅ አድርገሽ ያዡ። እንዲህ ለማን ብለን ያዡ? እውነቴን ነው ብለሽ እንዲህ ባለፈው ቡራን እያልሽ አልነበረም? ስለዚህ ቡራና ሀይሚዬ ደግሞ አንድ ናቸው። ስለዚህ አንቺ ደግሞ አሁን ደግሞ የሚያስፈልግሽ ነገር ደግሞ ፍፄ ነው ማለት ነው። ፍፄም ወንድ የኛ ደርባባ ወንድማችን ፍፄን እሱን አስረክበናል ማለት ነው። ስለዚህ እሱን ጠበቅ አድርገሽ ያዢ ለምንድነው እና የኔ ልጆች የኔ ምርጦች ስትገቡ ደግሞ በላይክ ግቡ ነው የምላችሁ። በላይክ ግቡ የኔ ውዶች። እኔንም ደግሞ ስለምታበረታቱኝ ከልብ አመሰግናለሁ የኔ ውዶች ማለት ነው። እና ውዶች ማሮቼ ማለት ናችሁ። ስትገቡ በላይክ ግቡ። ከልብ ነው አመሰግነው ሁላችሁንም።